19 ላይ እኮ መላእክቶቹ ሎጥ ቤት ሲገቡ እኮ ሰው የከተማው ሰዎች ምንድነው ካላረግን እያሉ ሲያስቸግሯቸው ነበረ። ስጋ ለብሱ ሲመጡ ይወሩ ይጠጡ የለ እንዴ? ዱከም ሲያስጠላል። እሺ አሁን ስለዚህ እነዛ መላእክቶች ናቸው ሴቶች ጋር እንትን ብለው ሰው የወለዱ። ምን አይነት ሰው ነው የወለዱት? ይሄ ምንድነው አይናቸው ብርጭቆ ረዛና የሚባለው ነው? አዎ ረጃጅም ፍጥረቶች ተፈጠሩ። ራሱ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4 ላይ አይደለ? እግዚአብሔር ኃጢአትን ያደረጉ መላእክት አለ ከሰባትን ኖህን አድኖ በነዛ በኃጢአተኛ በእነሱ ላይ የጥፋት ውሃን ያመጣው። መላእክቶቹን ግን እንጦሮጦስ ውስጥ ወሰዳቸው። እንጦሮጦስ ታውቃለህ? እኔ እኮ መጽሐፉን ከሄዳ ብታይ እንደምታረብ እንጦሮጦስ ገደል አይደል እንዴ? አዎ ገደል። ይሄ ጉድጓድ የሚለው የግሪከኛው ቃል እንጦሮጦስ ይለዋል። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4 ላይ ጉድጓድ የሚለው ግሪከኛው እንጦሮጦስ ይለዋል። ስለዚህ መላእክቶቹ እንጦሮጦስ ውስጥ ነው ያስገባቸው። ስለዚህ ቆይ አሁን እነሱን እንጦሮጦስ ገቡ፣ ሌሎቹ በፍላት ውሃ ጠፉ። እሺ የእግዚአብሔር ልጆች የሚሉት ማንን ነው እኮ? መላእክቶች ናቸው። የእግዚአብሔር ልጆች የተባሉት ከላይ መጡት ናቸው እኮ። የግሪክ ማኑስክሪፕት ላይ መላእክት የእግዚአብሔር መላእክት ነው የሚለው። ኤሊት የምትባለው የወለደቻቸው ነች እንዴ? አይደለም፣ እነሱ መላእክት ናቸው እነዚህ። እሺ ኤሊት የመጀመሪያ አዳም ሚስት የወለደችው ማንን ነው? አላውቅም እኔ። ኤሊት የአዳም የመጀመሪያ ሚስት የነበረች እሱ አይሁዶች ጋር ነው ያለው። ባይብል ላይ የለም። ራሱ አይሁዶች ጋር ነው ያለው። ራሱ እንትናም ራሱ እኮ አዳም ራሱ እኮ መጀመሪያ ሔዋን የምትባለዋ ማገጠች ከእባቡ ጋር ከሰይጣኑ ጋር ማገጠች ነው የሚለው። አይተው ከሆነ ማግጣ ቃየልን የወለደችው ከሱ ነው ይላሉ የነሱ እንትን ላይ ማለት ነው። ኤኒዌይ በእኛ በእስልምና አይታመንም። አቤልና ቃየል የሚባሉት የአደም ልጆች ናቸው ነው የሚለው ቁርአን። ደርሼ ደግሞ መጽሐፉን እያጠና ወይም ደግሞ ትምህርታችንን እያጠናው ሳለ ምን ተፈጠረ? የእግዚአብሔር ልጆች ብሎ የሚለው ሴት በእግዚአብሔር ስም ተጠራ አይደል? የሴትን ልጆች የእግዚአብሔር ልጆች ብሎ የሚለው ነገርና የእግዚአብሔር የሰው ልጆች የሚለው ደግሞ የቃየል ልጆች ነው ብለው የሚምታታ ነገር ተነግሮኝ ታውቃለህ? እንደዛ ብለው የሚፈስሩ አሉ፣ እንደዛ የሚፈስሩም አሉ። ግን ይሁዳ 1:6 ላይ ያለው መላእክት ናቸው ይላል። ይሁዳ 1:6 ላይ የእግዚአብሔር ልጆች የሚለው ደግሞ የእግዚአብሔር መላእክት የሚለው የተረጎሙትም አሉ። ለምሳሌ ኮዴክስ ቫቲካንስ ላይ ስትመለከተው የእግዚአብሔር ልጆች የሚባሉ አሉ ራሱ ማለት ነው። የእግዚአብሔር ልጆች ነው ብሎ ያስቀማ ማለት ነው። እንትናም የእግዚአብሔር መጽሐፍ እንደዚህ ሊፈታ ነው የሚሞክረው። ትንሽ ታውቃለህ፣ ወዝገብ ስላለብኝ ዝም አልኩት፣ አልጠየኩትም። ግን እኮ ከእንትን ነው የተወሰደው ከአን የሚባለው ሰማያዊ ወንዶች ማለት ኪን ከተባሉ ምድራዊ ሴቶች ማለት ጋር ተጋብቶ አኑናኪ የሚባሉ ፍጥረት ተወለዱ የሚባል ተረት አለ በግሪኮቹ። ታውቃለህ? ይሄን ከዛ ነው የተወሰደው እኮ የእናንተ መጽሐፍ። አን የሚባለው ሰማያዊ ወንዶች ከማለት ኪ ከተባሉ ምድራዊ ሴቶች ማለት ጋር ተጋብተው አኑናኪ የተባሉ ፍጥረት ተወለዱ ይባላል በግሪክ ሚቶሎጂ ውስጥ። ከዛ የተወሰደ ነው እናንተ ጋር። እኛ ጋር የለም። አሁን መላእክት ተጋቡ የሚባል ነገር የለም። መላእክት ጾታ የላቸውም በእኛ ትምህርት። እነዚህ ንፍልም የሚባሉ የወለዱት ዘር አሁን አለ ወይ ጠፍቷል? ምን እንጃ፣ ሊኖር ይችላል። ኒፍሌም የሚባለው ነበሩ ነው። የዔናቅ ልጆችም ኒፍሌም ናቸው ይላል። ረጃጅሞች ናቸው ይላል ራሱ። አውሮፓውያኖች እንዳለ የመላእክት ዝርያዎች። ኢንግላንድ የምትባል ሀገር ታውቃለህ? ኢንግላንድ የምትባል ሀገር ምን ማለት ነው? ኢንግላንድ ማለት ትርጉሙን ታውቃለህ? እስቲ የሚነግረኝ ሰው አለ ከታች? እስቲ ንገሩኝ። ኢንግላንድ ማለት ትርጉሙ የመላእክት ዘር ማለት ነው። የመላእክት ሀገር ማለት ነው። እዛ ነበሩ ኒፍሌሞች፣ እዛ ነበሩ ይባላል። እና ምዕራባውያኖች አሁን እንደዚህ የምታያቸው የመላእክት ዘር ነን እያሉ ነው የሚያወሩት። የድብቁ ቡድን አሁን ምንድን ነው ኢሉሚናቲ ምናምን የሚባሉት እነሱ የመላእክት ዝርያዎች ነን ነው የሚሉት። ኒፍሌሞች ነን እያሉ ይናገራሉ። አይናቸው የሆነ አይተህ ከሆነ አንዳንድ አይናቸው ውስጥ ድረስ ይታያል አይደል? አንዳንዱ እነዛ የመላእክት ዘር ነው የሚባል ነገር ሰብቻለሁ። እኛ ጋር የለም። እኛ ጋር እንደዛ አይነት ትምህርት የለም። የሰማሁትን ነው። እናንተ ጋር የለም። እዛው ክርስትናችሁን እዛው እንትን በሉ። እዛው ሌላ ቦታ አትሂድ። ሌላ ቦታ አትሂድ። እኔን እዚሁ ተንደባለሉ ዳል እዛው እኛ የለንበትም። አታቆሽሹን እኛን።
ይሄ ይመስላል። ኢንሻአላህ ታሪፍ ያለው። ለማንኛውም ወይ አመሰግናለሁ ስለመለስክልኝ። የእናንተ መጽሐፍ እኮ ኢየሱስ ጡት አለው ብሎ የሚናገር መጽሐፍ ነው። ከዛ በኋላ ነው በቃኝ። ምንድነው ኢየሱስ ጡት አለው ብሎ የሚናገር መጽሐፍ ነው የእናንተ። ማን ነው ጡት አለው የሚለው? ባይብል ነው። ራዕይ ዮሐንስ ላይ ጡት አለው ይላል። ይሄኛው ጡት ብሎ ነው የሚያስቀምጠው። ራዕይ ስንት ላይ ነው እናቴ? ራዕይ 1:11 ላይ መሰለኝ ራሱ ጡቱ ይላል። እንግሊዝኛውን ነው። ታዲያ ወንድ ልጅ እና ጡት ምን ያስደንቃል? ወንድ ልጅ አይደለ አንተ አለ ጡትና ደረት ይለያያል። ጡት ነው የተባልከው። ጡት አለው ኢየሱስ እና እኔ ጡት አለኝ አይደለ? ወንድ ልጅ አይደለ ኢየሱስ? ጡትና ደረት ይለያያል ነው እኮ የምልከው። ጡት ለምን የምን ደረት ነው? ደረትና ጡት ነው። ጡት አለኝ አይደለ? እኔ ያልኩት ደረት ሌላ ጡት ሌላ። ጡት ማለት ምን ማለት ነው? ጡት ታጣቀው ጡት ነው። ጡት ማለት እዚህ ደረት ላይ ያለው ያጠባል። ወተት የሚያመነጭ ነገር አለው? የለኝም ወንድ ነኝ የለኝም። ታዲያ ደረት ነው ያለ እንጂ ወይድ ቅድም መላእክቶች ከሰው ልጆች ጋር ምንድነው የምታወራው ምናምን እያልክ ነበርና እስቲ መረጃውን ብታሳይልኝ ደስ ይለኛል። ብታሳይላችሁ ካዶሽ ለምን ትችላለህ አንተ? እዚህ ቤት ቅዱስ እንትን አትበሉት። ቅዱስን አትንኩብኝ። እኔ ይስማማኛል ለእኔ ማለት ነው። ሚዩት አድርገህ ተቀመጥ። አንዴ ላስጨርሰውና ዶክመንት እናወራለን። እሺ ቅዱስዬ፣ እሺ እነግርሃለሁ፣ ችግር የለውም። ሉቃስ ምዕራፍ 1 ቁጥር 27 ላይ ይህን ሲናገር ከህዝቡ አንዲት ሰው ድምጿን ከፍ አድርጋ የተሸከመች ማዕፀንና የጠባቻቸው ጡቶች ብፁዓን ናቸው አለችው አይደል? ኢየሱስን ማለት ነው። የሰማይ ነው ዱከም? አዎ የጠባቻቸው ጡቶች ማስቶስ ነው። የሴት ጡት በግሪክ ምን ይባላል? ማስቶስ ብሎ ነው የሚጠቀምበት። ሉቃስ 23:28 ላይ መካኖች ያልወለዱ ማዕጾች ያላጠቡ ጡቶችም ብፁዓን ናቸው የሚሉበት ጊዜ ይመጣል አለ። ጡት ለሚለው ቃል የመጣው የወንድ ግን ደረት በግሪክ ስቴቶስ ነው የሚባለው፣ ጡት አይባልም። በእንግሊዝኛ ቸስት የሚባለው ሜል ብረስት ማለት ነው። ሜል ብረስት ወይም ደግሞ ቸስት ይባላል። ስቶስ የሚባለው ነገር የምትጠቀመው ለወንድ ብቻ የምንጠቀምበት ቃል ነው። ለምሳሌ ሉቃስ 18:13 ላይ ያው ቀራጩን መጥቶ ወደ ሰማይ ሲያነሳ አልወደደም፣ ነገር ግን አምላክ ሆይ እኔ ኃጢአተኛ ነኝ ማረኝ እያለ ደረቱን ይደቃ ነበር ይላል። ዮሐንስ 13:25 ላይም በኢየሱስ ደረት ላይ ተጠጋ ይላል። ለዚህ የሚጠቀምበት ቃል የግሪክኛ ስቴቶስ ነው። ለሴት ከሆነ ግን ማስቶስ ነው መጠቀም ያለበት። ራዕይ ዮሐንስ 1:13 ላይ ኢየሱስ ጡት እንዳለው ይናገራል። ደረቱ ለሚለው ማስቶስ ብሎ ነው የሚያስቀምጠው። ግሪከኛው ማስቶስ ነው የሚለው። ማስቶስ ማለት ጡት ማለት ነው። የሴት ልጅ ጡት ማለት ነው። ኢየሱስ የሴት ልጅ ጡት አለው ብለህ ታምናለህ? ስለዚህ እንደ እናት ተቆጥሮ ከሆነስ ጡት ይላል። እንዴት ነው እንደ እናት የሚቆጠር? የፈለገ ነገር ጡት እንደ እናትማ የሚቆጠረው ፈጣሪ ነው። ለምጫ እኔ እናት የበለጥኩኝ ነው እኛ አንጀት አይችልም ምናምን ይላል። እሱ ጡት አለው ፈጣሪ? እኔ እንጃ። ያ የለውም ቃሉ ነው ጡት። ያው ከሌለው ታዲያ ራዕይ 1:13 ላይ ኢየሱስ እንዴት ነው ጡት የሚኖረው? ማስቶስ እንዴት ነው የሚኖረው? ስለዚህ መጽሐፉ ስህተት አለበት ነው ወይስ ምንድን? እንዴት ተረዳህ አንተ? አዎ ጡት ብሎ ማስቀመጡ ልክ አይደለም። ስለዚህ ምን እንዴት እናደርግ ማለት በምንድን ነው ልፈታ የምችለው? እንጃ እኔ ምን እንትና እንደዛ እኮ ነው። በነገራችን ላይ ጡት ያላቸው ወንዶች እንዳሉ ታውቃለህ? ምን እነዚህ ባለ ሁለቶቹ ናቸው አይደል? ሁለቱም የሴትም የወንድም ያላቸው አይደል? ምንድን ናቸው እነዚህ? እና ታዲያ ኢየሱስን በእንደዚህ አይነት ነገር አትርቢት ታደርጉታላችሁ እናንተ ትላለህ። እኔ እኮ መጽሐፉን ተውሼ እንጂ እኔ አይደለም የምነካ። እኔ እኮ ውጣ ከዛ ውጣ ይላል። የት ነው የምወጣው? ውጣ ይላል። ውጣና ከስና ውጣ ሙሉ ለሙሉ። አልወጣም። እንዴት ነው የምወጣው? ውጣ ይላል። አሁን አንተ እንደዚህ አጨናፍሰህ ግራ ልታጋባኝ ነው። ለምን አነግረኝ? ፍቺው ለምን እነግርሃለሁ? ነገርኩህ እኮ ነው። ጥያቄ ሆኖብኝ ነው እኮ እራሱ ማስቶስ የሚለው ቃል ነው የሴት ማለት ነው ወይ? ጥያቄ ሆኖብህ ነው? እግዚአብሔርን በል ተሚው ናስ ጥያቄ አስበው። መጽሐፍ ጥያቄ ሲሆንብህ ሳልኩት እኮ ተሚው። አይ አንድ ሰው አይልም እንደዛ አለ። ተወው ወይ ቆይ ዝም ብሎ የሚንቆሻቆሽ። አይ ቆይ እንጠይቀው ችግር የለም። እናስገባውና እስቲ እንየው። ሰላም እንዴት ናችሁ?
ሰላም እንዴት ነህ? ደህና ነህ? አለው እግዚአብሔር። ምኑ ነው አይልም ያልከው? ምኑን ነው ተሚው? እየገባ ስለሆነ ይሰማል። ይሰማል። አሁን መጣ። ምኑን ነው የአይልም ያልከው? ራዕይ 1:13 ላይ ጡት ይላል እያልክ ነው። እና እኔ ደግሞ ይኸው መጽሐፍ ቅዱስን ገልጬ እያየው ነው። የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነው የሚለው። እኛ እያወራን ያለው ስለ አማርኛው አይደለም ነው፣ ስለ አማርኛው አይደለም እያወራን ያለው። አይ አላዳመጥክም ማለት ነው። ግሪኩ ላይ ነው ያልከው። ግሪኩ ላይ ነው ያልከው። ይኸውልህ አዳምጠኝ። ግሪኩ ላይ ያልከው አይደለ? አዎ። ስለዚህ ግሪኩ ላይ ከአንድ መጽሐፍ ወይም ከአንድ ቋንቋ ወደ አንድ ቋንቋ ሲቀዳ የቃላት ልዩነት ሊኖር ይችላል። ስለዚህ አሁን አንተ እዛ ጋር የግሪኩን አምጥተህ በእኛ ቋንቋ የተጻፈውን እኛ የተቀበልነውን ያለ ነገር ግን ወደ አማርኛ ወስደህ ተምዬ አዳምጠኝ። እኔና ዱከም እየተነጋገርን ያለ ነው። አማርኛው ጡት ይላል ብዬ አይደለም ያልኩት። አላዳመጥክም ማለት ነው። አሁን ግሪኩ ላይ ራዕይ 1:13 ላይ ጡት ይላል፣ ማስቶስ ይላል ነው። አሁን ግሪኩ ላይ ጡት የሚል አለ ወይስ የለም ነው ጥያቄው መሆን ያለበት። መክፈት ትችላለህ፣ ማውጣት ትችላለህ። ተሚው አለ ድምጽ ጠፍቶ ይሰማቻል። ባይዘው ይሰማለሁ ጋይስ ይሰማል። ኡስታዝ ይሰማል። ኡስታዝ እኔ መክፈት እችላለሁ ሲያስፈልግ። ተዘጋጅቻለሁ። ተዘጋጅተሃል። ኦኬ ችግር የለም። ጦር ሰራዊት እንትን ነው የሚለው። ተሚው አለ ሚዩት ላይ ነህ። ሚዩትን አንሳ፣ እየጠበቅን ነው። ተሚው ሚዩት ላይ ነህ። ኦኬ ቁጭ በል አታውርዱት። እሺ ዱከም ጨረስን። ዱከምዬ እኔ አንተን የምጠላበት ልብ የለኝም። በጣም ነው የማመሰግነው። እውነት ሌላ ውጣ ግባ የምትለኝን ተወኝ በእናትህ። እኔ በቃ ትምህርት ልማርበትና እኔ አርፌ ልተኛበት። ውጣ ግባ አትበለኝ ወይ አይደለም። ምንም በየትኛውም አጋጣሚ አንተን የምጠላበት አንጀት የለኝም። ማንም ሰው በአናቱ መተከል ይችላል። ማንም ሰው ማለት ነው። አይመለከተኝም። በጣም ነው የምወድ። አባቴ ይሙት ሽብሩ ሸሪ። እሺ እንግዲህ አላህ ሂዳያ ይወፍቅ። እንግዲህ ሌላ ምንም አይደለም። ኡስታዝ ይቅርታ፣ እኔ ግን ስለ ሔዋን ከእባብ መውለዷ ጊዜ ወስደ እንድታስረዳኝ ሰምደይ በሪስፔክትፉሊ ጠይቃለሁ። ማቀው ነገር ከሱ በኋላ አወራሻለሁ። እንደዛ የሚሉትን ነገሮች እኛ አናምንበትም፣ ግን ያለውን ነገር እነግርሻለሁ። አንቺ በኋላ ሁሉን ነገር ወይድ እኮ አውቀው ነው ሊያወዛግብና ሊያሰልም ነው። ተይ አውቀው ነው እንደዛ የሚል የለም። አውቀው ነው። ዝም በይ እሺ። የቅዱስ አለ ቅዱስ ካለ እሱን ላውራውና ወደ አንቺ እመጣለሁ። አሉ ወይዲ እንትን ላይ የይሁዳ ምዕራፍ 1 ቁጥር 6 ላይ እንደዚህ ይላል። ጥቅሱ ካለ አውጣው። ምን አጠገባለ? አውጥቼዋለሁ። ኦኬ። መኖሪያቸውን የተዉት እንጂ የራሳቸውን አለቅነት ያልጠበቁት መላእክት በዘላለም እስራት ከጨለማ በታች ታላቅ ፍርድ ድረስ ጠብቋቸዋል። የራሳቸውን አለቅነት ያልጠበቁ መላእክት የሚል ነገር አለ። ከዛ ቁጥር 7 ላይ እንዲሁ እንደነርሱ ዝሙትን ያደረጉ ሌላን ስጋ የተከተሉ ሰዶምና ጎሞራ አለ። ሰዶምና ጎሞራ ዝሙትን ያደረጉት እንደነማን ነው አለ? ቀጥል የተያዘ ክፍል ነው። በዛ ዙሪያ የነበሩ ከተሞች በዘላለም እሳት እየተቀጡ ምሳሌ ሆነዋልና አለ። አሁን እንደነርሱ ምን ያደረጉ አለ? ዝሙትን ያደረጉ አለ። ሰዶምና ጎሞራ ላይ የነበሩ ሰዎች ዝሙትን ያደረጉት እንደነርሱ ነው አለ። እንደነርሱ ዝሙትን ያደረጉ አለ። እንደነማን ነው ዝሙት ያደረጉት? ኦኬ። አሁን የመጀመሪያው ስለ መላእክት ካወራ በኋላ ቀጥሎ እኮ ነው ስለ ስለ ሰዶምና ጎሞራ ነው የሚያወራው። ሰዶምና ጎሞራ ዝሙት አድርገዋል አለ። እንደነማን ነው ዝሙት ያደረጉት አለ? እንደነማን ነው የሚለው? እንዲሁም እንደነርሱ ዝሙትን ያደረጉ። ሰዶምና ጎሞራ ዝሙትን ያደረጉት እንደማን ነው አለ? እንደነርሱ አለ። እነርሱ የተባሉት እንደማን ናቸው? ዳሩ ግን ቆይ ያው ክፍሉ የተያዘ ነው። ዳሩ ግን ሁሉን አንድ ጊዜ ፈጽሞ ምንም የተማራችሁ ብትሆኑ ጌታ ከግብፅ አገር ሕዝቡን አድኖ የማያምኑትን በኋላ እንዳጠፋቸው ላሳስባችሁ እወዳለሁ። ስለሌላ ነገር ያወራ ነው። ዳሩ ግን
ሁሉን አንድ ጊዜ ፈጽሞ ምንም የተማራችሁትን ብትሆኑ ጌታ ከግብፅ አገር ህዝብ ማምኑትን በኋላ ላስረዳ ይሁዳ መልእክቱ ሐሳቡን ላስረዳህና ከዛ በኋላ ይሁዳ 1:4 ላይ ክርስቶስን ይክዳሉ አለ። ብቻውን ያለውን ጌታ አምላካችንና ክርስቶስን ይክዳሉ አለ። ሲክዱ ያ በክደታቸው ቅጣት አለባችሁ ብሎ መጀመሪያ ስለ ግብፅ ያወራል። ቁጥር 5 ላይ ስለ ግብፅ ላይ የነበሩ ሰዎች ሳይታዘዙ ሲቀሩ ጠፍተዋል አለ። ከዛ ቀጠልና ደግሞ 6 ላይ ሲመጣ ምን አለ? ስለ መላእክት ከነገረን በኋላ 7 ላይ ደግሞ ስለ ሰዶምና ጎሞራ ነገረን። ሶስት የተለያየ ነገር ያወራንም። አሁን 7 ላይ እንዲሁም ብሎ እኮ የሚነሳው ከቁጥር 5 ነው እንጂ ከቁጥር 6 አይደለም። አይደለም እንደዛ አይደለም። እነርሱ ዝሙትን ያደረጉ ይላል። እንትን ላይ በግብፅ ምድር በምድረ በዳ አልታዘዝም ብለው ጣዖት ስላመለኩ አይደል የጠፉት? አይ እንደነዛ በግብፅ ምድር ከነዛ ጋር እኮ እንትን ኮምፔር እያደረገ ነው እንጂ አሁን ስለ መላእክት አይደለም እኮ ኮምፔር አይደለም። እነዛ በግብፅ ምድር ላይ የነበሩት እኮ ዝሙት አላደረጉማ፣ ጣዖት ነው ያመለኩት በምድረ በዳ። ጣዖት እንዳመለኩ እነዚህም ደግሞ ዝሙት አድርጓል እያለ እኮ ነው እኮ እንደነማ ዝሙት ያደረጉታል። እንደነማ ዝሙት ያደረጉ ክፍሉን ቀስ ቢላ ዳሩ ግን ሁሉንም አንድ ጊዜ ፈጽሞ ምንም የተማራችሁትን ብትሆኑ ጌታ ከግብፅ አገር ህዝቡን አድኖ የማያምኑትን በኋላ እንዳጠፋቸው ላሳስባቸው ወዳለሁ ይላል። የጠፉት አሁን ግብፃውያን ይኸውልህ፣ በግብፅ ምድር የነበሩ እስራኤላውያኖች የጠፉት ቆይ አንድ ጊዜ ቁጥር 5 ላይ እስራኤላውያኖች የጠፉት በምክንያት ነው ይላል። በምክንያት ነው የጠፉት ይላል። 5 ላይ ያሉት በምንድን ነው የጠፉት ይላል። በምክንያት ነው የጠፉት ይላል። 5 ላይ ያሉ ጣዖትን ስላመለኩ ይላል እኮ። ግን ምን ስላደረጉ ነው ይላል። እዛው ላይ ጥቅሱ ላይ ይናገራል። ምን ይላል? ኦኬ መኖሪያቸው ዳሩ ሁሉንም አንድ ጊዜ ፈጽሞ ምንም የተማራችሁ ብትሆኑ ጌታ ከግብፅ አገር ህዝቡን የማያምኑትን በኋላ እንዳጠፋቸው ላሳስባችሁ ወዳለሁ ካለ በኋላ መኖሪያቸውን ያጠፋቸው ምን ስላላደረጉ ነው? ምንም ስላላደረጉ ነው። ምንም አልጻፈም እኮ ስላላመኑ የሚል የለም። አሁን ያነበብከው ላይ ስላላመኑ ነው የጠፉት እንጂ ዝሙት ስላልሰሩ አይደለም የጠፉት። አሁን ተመልከት ይሁዳ 1:6 ላይ ደግሞ እዛው ላይ ደግሞ ምን አለ? መኖሪያቸውን የተዉት አለ፣ የራሳቸውን አለቅነት ያልጠበቁ መላእክት አለ። እነማን እንደሆኑ እነዛ መላእክት ሌላ ቦታ ላይ አለልህ። ዘፍጥረት ላይ የነበሩት ናቸው የእግዚአብሔር ልጆች የተባሉት። በዘላለም እስራት ከጨለማ በታች እስከ ታላቁ ፍርድ ድረስ ጠብቋቸዋል አለ። እንዲሁ እንደ እነርሱ ዝሙትን ያደረጉ አለ። እንደነማን ነው ዝሙት ያደረጉት? ሰዶምና ጎሞራ እንደማን ነው ዝሙት ያደረጉት? እንደማን ነው? እንደነርሱ አለ። እስራኤላውያን ከግብፅ ምድር እንደነርሱ ይላል። እንደነርሱ ዝሙትን ያደረጉ ይላል። እንዲሁ እንደነርሱ ዝሙትን ያደረጉ ከላይ ያለው አረፍተ ነገር እኮ አይደለም፣ ቁጥር 6 ላይ ያለውን ነው። እንደነሱ ዝሙትን ያደረጉ የሚለው እስቲ አጥናና ኮሜንተሪ። እንደነርሱ ዝሙትን ያደረጉ የሚለው መላእክትን ነው የሚያመለክተው። አይ ቲንክ ከላይ ያሉት ካሉ እንጂ ሳያምኑ ሲቀሩ ነው እንጂ የጠፉት ዝሙት አድርገው አይደለም የጠፉት። እነዚህ ግን እንደነርሱ ዝሙትን ያደረጉ ብሎ የሚያስቀምጠው ከዛ ነው። አንተ አልገባ ካለ ደግሞ ሁለተኛ ጴጥሮስ 2:4 ላይ ያወጣው ላሳይህ። ጴጥሮስ 2:4 ላይ እዛው ላይ ይነግራል። ወይ ይቅርታ ቆይ ተሜ አንዴ አጥፍተህ ከአንተ ጋር ልቀጥል አይደለም። ምን ፈልገህ ነው? ይኸውልህ ከስር ምንድነው ሪፖርት እያደረገ ነው ምናምን ይላሉ። ኖ ነቨር፣ እኔ አላደርግም። ዝም ብለህ ተቀመጥ፣ ችግር የለውም። እነሱን ተዋቸው። ኮሜንት አትከታተል፣ ሚት አድርገህ ተቀመጥ፣ ችግር የለውም። ኮሜንት አትከታተል። አሁን እንግዳ ነህ አንተ። እንደ እንግዳነትህ ገብተህ አዳምጠህ ምን ብለህ ተማመረህ ትወጣለህ። አብሽር። እሺ ቅዱስ ቀጥል፣ አውጣው። ሁለተኛ ጴጥሮስ ምዕራፍ 2:4 አለህ ቅዱስ? ኡስታዝ በቪዲዮ ልክፈትለት እችላለሁ እኔ። እሺ ክፈትለት። ሁለተኛ ጴጥሮስ ምዕራፍ 2:4 ላይ ይታያል። እዚህ ጋር አንብበው እስኪ ቅዱስዬ። እግዚአብሔርን ኃጢአትን ስላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠብቁ አሳልፎ ሰጣቸው። ለቀደመውም ዓለም ሳይራራ ከሌሎች ሰባት ጋር ጽድቅን የሚሰብኩ ኖኅን አድኖ በኃጢአተኛ ስጋ ላይ የጥፋት ውኃን ካወረደ። አየህ፣ በኖህ ዘመን ነው የተደረጉት። እግዚአብሔር ኃጢአትን ያደረጉ መላእክት አለ። እነማን ናቸው ኃጢአት ያደረጉት መላእክት በኖህ ዘመን? ኦኬ
እነማን ናቸው ኃጢአት ያደረጉት መላእክቶች? በኖህ ዘመን። ስለ ኖህ ዘመን ነው እየነገረን ያለ ነው። እግዚአብሔር ኃጢአት ላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ እንጦሮጦስ ለፍርድ ሲጠበቁ አሳልፎ ከሰጣቸው ለቀደመው ዓለም ሳይራራ ከሌሎች ጋር 7 ጽድቅን የሚሰብከው ኖህን 8 ነፍስ የዳኑበት መርከብ ማለት ነው አድኖ በኃጢአተኛ ዓለም ላይ የጥፋት ውሃን ካወረደ አለ። ያኔ ምን አደረገ? የጥፋት ውሃ በሰዎቹ ላይ የጥፋት ውሃን አወረደ። መላእክቶቹን ግን እነዚያ የተጋቡት የነበሩ መላእክቶችን ግን ምንድን ነው ያደረገው? እንጦሮጦስ ውስጥ ነው የጣላቸው። የጨለማ ጉድጓድ ውስጥ ነው ያስገባቸው። የእግዚአብሔር ልጆችና የሰው ልጆች ተጋቡ ይላል። እንደውም አንዳንድ ኮዴክስ ቫቲካነስ የሚባለው ላይ የእግዚአብሔር መላእክትና ሰዎች ተጋቡ ብሎ ነው ያስቀመጠው። እነ መጽሐፈ ሄኖክ፣ መጽሐፈ ኩፋሌ፣ እነ መጽሐፈ መቃቢያንም መላእክቶች እንደተጋቡ ይናገራል። ቅድም ያየው ይሁዳ 1:6 ላይ ያለው መኖሪያቸውን ያልጠበቁ መላእክት ካለ በኋላ እንደነርሱ ዝሙትን ያደረጉ አለ። ሰዶምና ጎሞራ አለ። ሰዶምና ጎሞራ ዝሙት ያደረጉት እንደማን ነው? እንደነርሱ እንደ መላእክቶቹ ነው ያደረጉት። መላእክቶቹ ሳይፈቀድላቸው ከሰው ጋር እንደተጋቡ ሁሉ ሰዶምና ጎሞራ ላይ የነበሩ ደግሞ ግብረ ሰዶማውያን ወንድ ከወንድ ነው የተጋቡት የነበረው። ያንን ነው እየተናገረ ያለው ለማለት ፈልጌ ነው። እዚህ ጋር ያልገባ ነገር ካለ ላብራራልህ እችላለሁ። ካልሆነ ወደ ጓል መቀሌ ደግሞ እንሄዳለን፣ ወይ ወደ ተሜ እንሄዳለን። ኦኬ ኦኬ፣ እሺ መሄድ ትችላለህ። ችግር የለም። በቃ አጥናው ጥናት የሚፈልግ ነገር ነው። ምናልባት አንተ ሰምተህ ማታውቀው ነገር ከሆነ ጥናት ይፈልግ። ፕሮቴስታንት እንደዛ ብለው ነው የሚያምኑት። መላእክቶች ናቸው የተጋቡት። ከኦርቶዶክስም በከፊል መላእክት ናቸው የተጋቡት ነው ተብሎ የሚባለው ማለት ነው። እና ትንሽ ጥናት ይፈልጋል። አንዴ እንደዛ ነገር በእኛ ትምህርት እንደዛ ትምህርት የለውም። በኖህ ዓለይሂ ሰላም ዘመን የነበሩ ሰዎች ለምንድን ነው የጥፋት ውሃ የመጣባቸው የሚለውን በሱረቱ አዕራፍ ምዕራፍ 7 ቁጥር 59 ላይ ይናገራል። ኑ ወደ ወገኖቹ በእርግጥ ላክ ነው አላቸው። ወገኖቹ አላህን አምልኩ፣ ለእናንተ ከእርሱ ሌላ ምንም አምላክ የላችሁም፣ እኔ በእናንተ ላይ የከባድ ቀን ቅጣት እፈራለሁ አለ። ሱረቱ ኑህ ምዕራፍ 71 ቁጥር 23 ላይም አሉም አምላኮቻችንን አንተውም፣ ወድን፣ ስዋውን፣ የንጉስን፣ የወቁን፣ ነስርን አንተውም አሉ ይላል። ጥሪውን ሲያስተባብሉ በሱረቱ አንከቡት ምዕራፍ 29 ቁጥር 14 ላይ ኑ ወደ ህዝቦቹ በእርግጥ ላክ ነው፣ በውስጣቸው 1000 ዓመት 50 ቀን ሲቀር ተቀመጠ፣ እነርሱ በዳዮች ሆነው የውሃ ማጥለቅለቅ ያዛቸው ይላል። ይህንን የሚነግረን ቁርአን ጣዖት የተጀመረበት ለመጀመሪያ ጊዜ ጣዖት ማምለክ የጀመሩበት ጊዜ ስለነበረ ያንን ጣዖት ሲያመልኩ ነው በዛ የተነሳ ነው የጥፋት ውሃ የመጣው ብሎ ነው የሚናገረው እንጂ መላእክትና ሰዎች ስለተጋቡ ነው የሚለው ትምህርት የለም እኛ ትምህርት ውስጥ ማለት ነው፣ ሙስሊሙ እስልምና ጋር ማለት ነው። ኤኒዌይ ወደ ተሜው እንሂድና ከዛ ደግሞ ቀጣይ ደግሞ ወደ ጓል መቀሌ እንሄዳለን ማለት ነው። ተሜው አለ እንትኑን አየኸው? ግሪኩን አየኸው? አንድ ያወጣልህ የግሪኩ የለኝም፣ ይቅርታ አድርግልኝና እኔ እስካሁን እናውጣለን። እኛ እናግዛለን። ዝም ብለን በጨበጣ እንዳይመስልህ እኔውና ከዛ በኋላ ታጠናለህ በዛ ዙሪያ ላይ ማለት ነው። እሺ ችግር የለውም። ራዕየ ዮሐንስ ምዕራፍ 1 ቁጥር 13 ላይ ገባለት ግሪክ ያወጣል። እኛ ግሪኩን ነው ያልነው መጀመሪያም ስንጀምር አርጊመንታችን ማለት ነው። እሺ ይታያል። ራዕየ 1 13 ላይ ይታያል። ማስቶስ ይላል ብረስት ለሚለው ቃል እስቲ ወደ ግሪኩን አምጣለት። ግሪኩን ማስቶስ ይታያል። ማስቶስ ነው የሚለው። ማስቶስ ማለት ጡት ማለት ነው። ደረት የወንድ የሴት ልጅ ጡት ማለት ነው። ያኔቱ ጋር ታገኘዋለህ። ሉቃስ 11:27 ላይ ገባለት። ሉቃስ 11:27 ላይ የማርያምን ጡት ለማመልከት የገባው ቃል ማስቶስ የሚለው ቃል ነው። ሉቃስ 11:27 ይታያል። ከሕዝቡም አንድ ሴት ድምጿን ከፍ አድርጋ የተሸከመች ማዕፀንና የጠባሃቸው ጡቶች ብፁዓን ናቸው አለችው ይላል። ይህንን አሁን ጡት ለሚለው ቃል አሁን የሚጠቀመው ማስቶስ የሚለውን ቃል ነው የሚጠቀመው። በደንብ ከፍ አድርግለት። ማስቶስ ይታያል። ማስቶኢ ማለት የማስቶስ ብዙ ቁጥር ነው። ጡቶች ማለት ነው። ጡት ማለት በነጠላ ማስቶስ ነው። ማስቶኢ ካርክ ደግሞ ጡቶች ማለት ነው። ብረስትስ የምትለው ማለት ነው። የወንድ ደረት ግን በባይብል ውስጥ ደረት ለሚለው ቃል የሚገባው ቃል ማስቶስ አይደለም፣ ራሱ ስቴቶስ ነው የሚለው ግሪከኛው። ሉቃስ 18:13 ላይ ግባለት። የሉቃስ ወንጌል ምዕራፍ 18 ቁጥር 13 ላይ ደረት ከሆነ ደረት በግሪከኛ ስቴቶስ ነው፣ ማስቶስ አይደለም። አንዳንዴ ድገምልኝ። ምዕራፍ 18 የሉቃስ ወንጌል ምዕራፍ 18 ቁጥር 13 ላይ
ሜል ብሬስ ወይም ደግሞ ቸስት የሚል ነገር አለ። እስቲ ይታያል። ስቴቶስ ይለዋል። ስቴቶስ ማለት ደረት ለሚለው ቃል የተጠቀመው ቃል ስቴቶስ ይባላል። ለኢየሱስ ግን ስቴቶስ የሚለውን ነገር ነው ዮሐንስ ወንጌል ላይ የሚጠቀምበት ራሱ ዮሐንስ 13:25 ላይ ያወጣለት። የወደው የነበረው ደቀ መዝሙር ዮሐንስ በደረቱ ተጠግቶ ለሚለው ቃል በኢየሱስ ደረት ተጠግቶ ለሚለው ቃል ዮሐንስ 13:25 ላይ ምንድነው የሚለው? በኢየሱስ ደረት እንዲህ ተጠግቶ ነበር ጌታዬ ይላል። አማርኛውን አወጣለት፣ ችግር የለውም። ግሪከኛው ላይ እንደ አማራጭ አድርገን እናየዋለን። እንትን ካለው ዮሐንስ ወንጌል ምዕራፍ 13 ቁጥር 25 ላይ ይታያል። እርሱ በኢየሱስ ደረት እንዲህ ተጠግቶ ጌታዬ ማን ነው አለው ይላል። ዮሐንስም ማለት ነው የወደው የነበረው መዝሙር ዮሐንስ ወልደ ዘብዴዎስ የሚባለው በኢየሱስ ደረት ለሚለው ቃል የሚጠቀሙ ምንድነው? ስቴቶስ ነው እዚህ ጋር። ስለዚህ ማስቶስ የሚለው ቃል ጡት የሚለው ቃል የሴት ጡት የሚለው ቃል ለወንድ ልጅ አይሆንም ነው። ለምን ሆነ ነው ራዕይ 1:13 ላይ ሙግታችን አሳይመንት አድርጋ ያዘው ከፈለክ አዲስ ነገር ከሆነብህ ተሜው። አይ ችግር የለውም። በሁሉም ቋንቋ ተመሳሳይ የሆነ ነገር ተተርጉሞ ከሆነ አዎ ምናልባት አንዳንዴ ከአንድ ቋንቋ ወደ አንድ ቋንቋ ሲተረጎም ይለያያል። ግን ይሄ ግን አንድ ቋንቋ አይደለም፣ በኩረ ጽሑፍ ነው ያኛው። የቃላት ግድፈት ሊኖር ይችላል። ኦሪጂኑ እየተረዳው ነው ወይድ ወደ ኦሪጂኑ ትሄዳለህ፣ ኦሪጂኑንም ታያለህ። ከዛ በኋላ ወደ አንድ ቋንቋ ሲመጣ ምናልባት የማይተካው ቃል ሊኖር ይችላል። ቀጥታ ስትሬት የሆነ እንትን ተወስዶ ከሆነ ያንን መመርመር የእምነቱ ተከታይ ነው። አይ ራዕይ 1:13 እኮ ግሪኩ ነው። ግሪኩ ማስቶስ የሚለው ግሪኩ እኮ በኩረ ጽሑፉ ነው ራሱ። እንግሊዘኛ ላይ ምናምን አይደለም ያመጣሁት፣ አማርኛም አይደለም ያመጣሁት። አማርኛ እንግሊዘኛ ላይ ከሆነ ትርጉም ናቸው፣ ትራንስሌሽን ነው ያላቸው። ግሪክ ከሆነ ግን በኩረ ጽሑፍ ነው። በኩረ ጽሑፍ ከሆነ ደግሞ በኩረ ጽሑፉ ላይ እንትን ካለ ግን ማስተካከያ የለውም ራሱ። በምንም ልታስተካክለው አትችልም። ምናልባት ጥናት የሚፈልግ ነገር ካለኝ ያላየንበት እይታ ካለ ግን አንተ ስኮላሮችን ጠይቀህ ቀጣይ ስትመጣ ቤታችን ስትመጣ ይሄ ነገር ልክ አይደለም፣ ይሄ ነገር ከዚህ አንጻር ነው የተባለው የሚለውን መልስ ይዘህ ትመጣለህ ማለት ነው። ጠይቀህ እኛም እንማርበታለን። ግልጽ ነው። እሺ ቴንክ ዩ። እሺ ከዚህ ኳል መቀሌ ቀጥይ። እሺ ኳል መቀሌ ቀጥይ። አይ አዎ፣ ስለ ሔዋን ከባብ ወለደች የሚለው ማይንድ ብሎዊንግ ላይ አስረዳኝ ፕሊዝ። እኔ ምኑን ላስረዳሽ? ወጣ እኮ ልጁ ወጣ። ልጁ ወጣ አይደለ? ልጁ የት አለ? ዱከም ነበር ዱከም ነበር። አዎ በቁርአን ይኸውልሽ ሱረቱል ማኢዳ ምዕራፍ 5 ቁጥር 27 ላይ በእነርሱ ላይ የአደም ሁለት ልጆችን ወሬ ቁርባን ባቀረቡና አላህ ከአንደኛው ተቀበለው ከአንደኛው ባልተቀበለ የሆነውን እውነተኛ በእውነት አንብብላቸው ነው የሚለው። ሁለቱ የአደምና ቁርአናችን የሚናገረው ሱረቱል ማኢዳ ምዕራፍ 5 ቁጥር 27 ላይ ማለት ነው። እና ይህንን ነው የሚናገረው። ሁለቱ እንትኖች አሉ ቃይልና አቤል የሚባሉት በሐዲስ ላይ ነው የምናገኘው። ቁርአን ላይ ስማቸው አልተጠቀሰም። ቃቢል የሚባለው አለ። ቃቢል የአዳም ልጅ መሆኑን ነው የምናምነው እኛ። ነገር ግን ታዲያ እንደዛ ከሆነ ምንድን ነው የምትለው ብለን ስንል ኦሪት ዘፍጥረት 4:1 ላይ አዳም በደንብ ተከታተይኝ እዚህ ጋር ጓል መቀሌ አዳም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃይልን ወለደች። እርሷም ወንድ ልጅ ከያህዌ አገኘው አለች። እዚህ አንቀጽ ላይ ቃይን የሚለው የሚገባው ቃል ካይን ነው ራሱ የተገኘ ማለት ነው። አገኘው ለሚለው ቃል የገባው ደግሞ ካኒቲ ነው የሚለው። ካይን የሚለው የስም መደብ፣ ካኒቲ የሚለውን የስም መደብ ስሮ ቃል ካና ነው ራሱ ሁለቱም የሚመጣ ማለት ነው። አሁን ዋና ፖይንቱ ምንድነው? ታርገም ዮናታ ኦሪት ዘፍጥረት ምዕራፍ 4 ቁጥር 1 ላይ አዳም መልአኩን የፈለገችውን ሚስቱን ሔዋንን አወቀ ይላል። ያጸነሳት መልአኩ ነው ራሱ ሰይጣን የሚባለው መልአክ ነው። ጸነሰችም ቃይልን ወለደች፣ እርሷም ወንድ ልጅ ከጌታ መልአክ አገኘዋለች ይላል። ያገኘችው ከየት ነው? ከጌታ መልአክ አገኘች ይላል። ልላክልህ አንዴ ታርገም ዮናታን ታወጣልኛለህ? ሐሰን ጻፍልኝ አንዴ በቴሌግራም በሜሴንጀር ላውጣላቸው። አውጣላ እያዩት ይሻላል። አንዳንዴ ጭማሪ እንዳይመስላቸው። ታርገም ዮናታን ላይ የነሱ የአይሁዳኖች መጽሐፍ ላይ ነው ታርገም ዮናታን። እሺ አንዴ ታርገም ዮናታ ምዕራፍ 3 ቁጥር 6 ላይ እሺ ሊንክ ልላክልህ። እሺ
ጓል መቀሌ ያለሽ አይደል? አንዴ ታገሺ አለው እያዳመጥኩ ነው። እሺ አይ ቲንክ ዕብራይስጥ ስለማትችሉ እንግሊዝኛም ዕብራይስጥም ያለበትን ልኬላችኋለሁ። ክፈትላት፣ ይኸው ልኬልሃለሁ። ኦሪት ዘፍጥረት 3:6 ላይ ክፈትላት፣ በትልቁ ራስን ክፈተው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 6 ላይ ይታያችኋል። ኤንድ ዘውሜን ይላል። አያችሁት? ቢሄል ሳማሜል ማለት መልአኩ ነው። ዘ ኤንጅል ኦፍ ዴይዝ የሞት መልአክ ነው። ኤንድ ወዝ አፍሬድ አለ፣ አፈራቸው አለ። የት ሺ ኖው ዛት ዘ ትሪ ወዝ ጉድ ኤንድ ቱ ኢት ብል ምናምን ብሎ ይላታል ይላል። አሁን ዋናው ነገር ሺ ቱክ ኦፍ ኢትስ ፍሩት በላችሁ ይላል። ሺ ጋቭ ቱ ሄር ሃዝባንድ ዊዝ ሄር። አያችሁት? የመጨረሻ ላይ ይዩት። ሺ ጌቭ ቱ ሄር ሃዝባንድ ዊዝ ሄር ሂ ዲድ ኢት ይላል ራሱ ማለት ነው። ለባሏም ሰጠችው ነው የሚለው እዚህ ጋር ማለት ነው። እና መልአኩ ማን ነው የሚባለው? ሻማሜል የሚባል መልአክ ነው ራሱ መልአኩ ማለት ነው። እዚህ ጋር አየሽው? ሳማሜል የሚባለው መልአክ ነው እንትን ያላት ታርገም ዮናታ ምዕራፍ 3 ቁጥር 3 ላይ የሞት መልአክም ሳሙኤልም አየችውና ፈራችው፣ እሷ ግን ዛፉን ለመብላት ጥሩ እንደሆነ አወቀች ይላል። ሳማሜል የሚባለው መልአኩን አየሽው አይደል? የሞት መልአክ እንዳለ አይተሻል እዚህ ጋር አዎ። ከዛ 4:1 ላይ ነው አሁን ፖይንቱ። እዛው ላይ 4:1 ላይ ገባላት። 4:1 ላይ ወርታች ስትወር ታገኘዋለህ። እዛው ላይ 4:1 ላይ ሻማሜል የሚባል መልአክ ነው ይላል። መልአክ ነው እንትን ያላት እሱ ፍሬውን የሰጣት እሱ እንደሆነ ተናግሯል። አሁን ከነስሙ ይነቅጥንትና እሺ አገኘው 4:1 ላይ አገኘው። እሺ እዚህ ጋር ምን አለች? አዳም ኖ ሃቫ ሂዝ ዋይፍ አወቃት ይላል። who had desired to the angel ይላል። she conceived ይላል። ቤር ቃይልን ወለደች አለ። she said I have acquired a man the angel of the Lord አለች። ልጅን ያገኘሁት ከጌታ መልአክ ነው አለች። አየሽ ይሄንን አዳምን መልአኩ የፈለገችው ሚስቱን ሔዋንን አወቀ፣ ጸነሰችም አለ። ቃይልን ወለደች፣ እርሷም ወንድ ልጅ ከጌታ መልአክ አገኘዋለች ይላል። ከማን ያገኘችው? ከመልአኩ። ቆይ እስኪ ላንብበው፣ እስኪ አድርገው። ቆይ አድርግላት 4:1 ላይ ወንተን አለብን ልላክልህ። አጥንቻለሁ ኡስታዝ 4:1 ዙም አድርገው ፕሊዝ። ኦኬ ይታይሻል። ምን ይላል? አዳም መልአኩ የፈለገችውን ሚስቱን ሔዋንን አወቀ። መልአኩን የፈለገችው እሷ ናት የምትፈልገው መልአኩን። ጸነሰችም፣ ቃየልን ወለደች፣ እርሷም ወንድ ልጅ ከጌታ መልአክ አገኘዋለች ይላል። ከማን ያገኘችው ልጇን? ከጌታ መልአክ። የጌታ መልአክ ማለት ነው። ያ ሻማሜል የሚባለው መልአክ ሳማሜል የሚባለው ማለት ነው። ቅድም ያልሽ የሞት መልአክ ሳማሜልን አየችውና ፈራች ይላል። ከዛ በኋላ እዛ ነው ሻማሜል የሚባለው መልአክ መጥቶ እንትን ያለው ማለት ነው። ከዛ በኋላ አንደኛ ዮሐንስ መልእክት 3:12 ላይ ያወጣላት። ወደ ባይብሉ እንሂድ። ከማን ነበር ዝርያው ከማን ነበረ የሚለውን ነገር ታያዋለሽ ማለት ነው። ይሄን ጉድ ታሳያታለህ። አንደኛ ዮሐንስ መልእክት 3:12 እሺ ምን ይላል? አንብብላት። አቅፎ እንደነበረ ወንድሙንም እንደገደለ ቃየል አይደለም። ስለምንስ ገደለው? የገዛ ስራው ክፉ፣ የወንድሙም ስራ ጽድቅ ስለነበር ነው።
ኦኬ አይ ከምን እንደነበረ ይላል ከክፉ እንደነበረ ይላል። ከዛ በኋላ ኤንአይቪ የባይብል ማብራሪያ ምን ይላል መሰላችሁ? የቃየል ኃጢአተኝነት የአይሁዳውያን ትውፊት በሰፊው ያብራራል፣ አስምሮበታል። እርሱ ከክፉ ነው፣ ነፍሰ ገዳይ የዲያብሎስ ልጅ ነበረ። ከዲያብሎስ የመጀመሪያ ስራዎቹ አንዱ ለአዳም ሞትን ማምጣት ነበረ ይልና አንዳንድ በአይሁዳውያኖች መጽሐፍቱ የቃየል አባት ራሱ ዲያብሎስ ነው ይላሉ አለ። ኤንአይቪ ካልተራል ባክግራውንድ ስተዲ ባይብል አለ። እሱ መፈት ትችላለህ? እስቲ ካቴና ነው ካቴና ላይ ሳይሆን የባይብል የኤንአይቪ ባይብል የኤንአይቪ ባይብል ማብራሪያ ካልተራን የሚባለው እስካገኘ ማብራሪያ ላክልኝ። ቆይ ልላክልህ እንትን ካለ እስቲ ኦንላይን ላድርገው። አይ እንትን ብለዋል፣ ዘግተውታል፣ አይከፍትም። እስቲ ኢንተርኔት ላይ ልክፈተው ነው። አረ ዘግተውታል። እንትን ይላል ወይ ሊንኩን ልላክልህ እንትን ብለዋል። ከከፈተልህ ባይብል ጌታዊ እንዲህ ይላል። አየኸው? አይከፍትም፣ ለጊዜው ዘግተነዋል ይላሉ። ላከከ ሲከፍት ታዩታላችሁ። ባይብል ጌታዊ ኮንቴንት አንአቬለብል ይላል። ይሄን ነው ምን ይላል? ይሄን ነው። እሺ አዎ ነበረ፣ ግን እንትኑ ችግሩ እንትን ነው አያወጣውም ራሱ ወደታች እንትን ስትለው። በቃ ኤኒዌይ ሲከፍት አሳያታለሁ ሌላ ቀን እንትኑ ማለት ነውና ይሄን ካየን እንትን ይላል የአባቱ ዲያብሎስ ነው ይላል። የቃየል አባት አይልም እንደዛ። አይከፍትልህም። ሌላ ልስጥህ እንደዛ እሱም እምቢ ካለ ሌላ ልስጥህ፣ ሌላ ምንጭ ልስጥህ። እስቲ ይሄንን እንትን በልላት። አሁን ምልክልህን ክፈተው። እሺ እሺ አንድ 3 ላይ ግባ። አሁን ይላኩልህ። ወይኔ ይሄ የሚያስቅ ነው። እንትን እንዳትሉ ከፍቼዋለሁ ኡስታዝ። እሺ